ዛሬ የተለያዩ የዝውውር መረጃዎችን የምንመለከት ይሆናል። እናንተም በምናነሳቸው ሀሳቦች ዙሪያ የራሳችሁን እይታ በኮሜንት እንድታስቀምጡልን በአክብሮት እንጠይቃለን። ስለ አርሰናል፣ ስለ ሊቨርፑል፣ ዌስትሃምን በተመለከተ የምናነሳቸው ሀሳቦች ይኖራሉ። ማንቸስተርም አለ፣ ሌሎችም አሉ። አብራችሁ እንድትቆዩ በአክብሮት እንጠይቃለን። የአስቶን ቪላው ተጫዋች ሞርጋን ሮጀርስን በተመለከተ በርካታ ሀሳቦች እየተነሱ ይገኛል። ይህ እንግሊዛዊ ተጫዋች ስሙ ከአርሰናል ጋር ተያይዟል። የአርሰናሉ አሰልጣኝ ሚካኤል አርቴታ ሞርጋን ሮጀርስ እንዲመጣላቸው የክለቡን አመራሮች ጠይቀዋል ተብሏል። ከምንም በላይ ደግሞ ራሳቸው ሚካኤል አርቴታ የዝውውሩን ጉዳይ እሳቸው እየመሩት እንደሚገኝና በክረምቱ የዝውውር መስኮት ምናልባትም የአርሰናል የመጀመሪያ ፈራሚ ሞርጋን ሮጀርስ ሊሆን እንደሚችል ተሰምቷል። ይህ ተጫዋች በአስቶን ቪላ ቤት አስደናቂ የውድድር ዓመትን አሳልፏል። የአውሮፓ ሊጉ የዓመቱ ምርጡ ተጫዋች ተብሎም ተመርጧል። ለአስቶን ቪላ ስኬት ትልቁን ሚና የሚወጣ በ10 ቁጥር ሚና ላይ የሚጫወት ከመስመር የሚነሳ ለፎልስ ናይን በጣም ምቹ የሆነ ተጫዋች እንደሆነ ይታወቃል ሞርጋን ሮጀርስ። ስለዚህ መዳረሻው መድፈኞቹ ቤት ሊሆን እንደሚችል ተሰምቷል። ተጫዋቹ በአውሮፓ መድረክ መወዳደር እንደሚፈልግ ራሱ በወኪሉ በኩል መግለጹ ይታወቃል። የተጫዋቹ ወኪልና አጠቃላይ ቤተሰቦቹም ከአስቶን ቪላ ተጫዋቹ እንዲወጣ እንደሚፈልጉ እንደዚሁ ገልጸዋል። ያን ዲዮማንዴን በተመለከተ ይህ ተጫዋች በአርቢ ላይፕዚግ ነው የሚገኘው በጀርመን ቡንደስሊጋ። ታዲያ ከሊቨርፑል ጋር ስሙ እንደተያዘ እየተነገረ ይገኛል። የአርቢ ላይፕዚግ አመራሮች ሁለት ክለቦች ያን ዲዮማንዴን ለማስፈረም ጥያቄ አቅርበዋል ብለዋል። አንደኛው ሊቨርፑል ነው፣ ሁለተኛው ደግሞ ፓሪስ ሳን ዠርመን እንደሆነ ተሰምቷል። የተጫዋቹ ቤተሰቦች ግን ያን ዲዮማንዴ ወደ ፈረንሳይ ከሚሄድ ይልቅ በእንግሊዝ ፕሪሚየር ሊግ መጫወት ቢችል የበለጠ እንደሚደሰቱ ገልጸዋል ተብሏል። ተጫዋቹም እንግዲህ አሁን ባለ ሁኔታ ወደ ሊቨርፑል የመምጣት እድሉ እንደዚሁ ሰፊ እንደሆነ ተነግሯል። በጣም ድንቅ የሚባል የውድድር ዓመትን አሳልፏል ያን ዲዮማንዴ። በተለይ የሞሐመድ ሳላህን ቦታ ለመተካት አንደኛው እጩ ያን ዲዮማንዴ ይሆናል። ሁለተኛው ግን የያን ዲዮማንዴ ጉዳይ ካልተሳካ የሊቨርፑል አመራሮች የፓሪስ ሰን ዠርመኑን ተጫዋች ባርኮላን ለማስፈረም እንቅስቃሴ ጀምረዋል። በጣም ከባድ ሊሆን ይችላል ባርኮላን ወደ አንፊልድ ማምጣት። ግን አሁን ተጫዋቹ በዴዝሬ ዶዌ፣ ኦስማን ዴምቤሌና ኪቪቻ ቀበራባስኬሊያ ባሉበት ቡድን ውስጥ የመሰለፍ እድል ያገኛል ተብሎ አይጠበቅም። ብዙ ጊዜ ቤንች ነው የሚቀመጠውና ይህንን ነገር ለመቅረፍ ወደ ሊቨርፑል ለመምጣት ፍላጎት እንዳለው በወኪሉ በኩል እንደዚሁ አሳውቋል። ዌስትሃም ዩናይትድ ተጫዋቾችን ይሸጣል ተብሏል። 150 ሚሊዮን ፓውንድም ማግኘት ይፈልጋል። እነማን ናቸው ከተባለ አንደኛው ማቲያስ ፈርናንዴዝ ነው። ስሙ ከማንቸስተር ዩናይትድ ጋር ተያይዟል። ተጫዋቹም ወደ ማንቸስተር ዩናይትድ ቢመጣ በጣም ደስተኛ እንደሚሆን ገልጿል ተብሏል ለፖርቱጋል ሚዲያዎች። ሁለተኛው ጃረድ ቦውን ነው። ይህ ተጫዋች በዌስትሃም ቤት በጣም ድንቅ ነው በግሉ ያሳለፈው እና ቦን ከሊቨርፑል ጋም ከቼልሲ ጋም ስሙ ተያይዞ የተነሳ ይገኛል። ኢቨን ከአርሰናል ጋርም ጃረድ ቦን ስሙ ተያይዟል። የማቲያስ ፈርናንዴዝ ጉዳይ ግን የመጀመሪያው ፈላጊው ክለብ ማንቸስተር ዩናይትድ እንደሆነ እንደዚሁ የተዘገበ ይገኛል። ተጫዋቹም ወደ ዩናይትድ ማምራት ይፈልጋል። ነገር ግን በዌስትሃምና በማንቸስተር ዩናይትድ መካከል ንግግሮች፣ ውይይቶች በቀጣይ ሳምንታት እንደሚካሄዱ እንደዚሁ ተሰምቷል። እንግዲህ ክረምት መጥቷል አሁን። ስለዚህ የዝውውር መስኮቶች በስፋት የሚነሱበት መንገድ እንዳለ ይታወቃል። ማን ወዴት ይሄዳል የሚለው ጉዳይ ይጠበቃል። በተለይ አርሰናል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ቼልሲ፣ ሊቨርፑል፣ ስፐርስ እነዚህ ክለቦች በእንግሊዝ ውስጥ ሀብታም ከሚባሉት መካከል ዋነኞቹ ናቸው። ስለዚህ በክረምቱ የዝውውር መስኮት ተጫዋቾችን ያስፈርማሉ ተብሎ ይጠበቃል። ስፐርስን በተመለከተ ከሊጉ መትረፋቸው አንዱ ደስታ ሆኖ ሮቤርቶ ዲዘርቢ የራሳቸውን ቡድን ለመገንባት ከስፐርስ የሚወጡ ተጫዋቾችን ለይተዋል። ለማምጣትም እንቅስቃሴ ጀምረዋል። ሌሎች ተጫዋቾችን ከወደ ፈረንሳይም ከስፔንም ከጣሊያንም ለማምጣት እንቅስቃሴ ጀምረዋል። የሚወጡ ተጫዋቾችም ግን አሉ በስፐርስ ቤት። እነማን ናቸው የሚለው ጉዳይ በቅርቡ የሚገለጽ ይሆናል። ዛሬ የተለያዩ የዝውውር መረጃዎችን የምንመለከት ይሆናል። እናንተም በምናነሳቸው ሀሳቦች ዙሪያ የራሳችሁን እይታ በኮሜንት እንድታስቀምጡልን በአክብሮት እንጠይቃለን። ስለ
አርሰናል፣ ስለ ሊቨርፑል፣ ዌስትሃምን በተመለከተ የምናነሳቸው ሀሳቦች ይኖራሉ። ማንቸስተርም አለ፣ ሌሎችም አሉ። አብራችሁ እንድትቆዩ በአክብሮት እንጠይቃለን። ቼልሲን በተመለከተ ሻቪ አሎንሶ መዳረሻው ስታንፎርድ ብሪጅ ሆኗል። ቼልሲ በቀጣዩ ውድድር ዓመት ከአውሮፓ ውጭ መሆኑ ለሻቪ አሎንሶ ምናልባት ጥቅምን ሊያስገኝለት ይችላል። ጥቅሙ ምንድነው? ቡድኑ ተረጋግቶ እንዲሰራ ያደርገዋል። በሳምንት አንድ ጨዋታ ብቻ ነው ቼልሲ የሚያደርገው። ይሄ ደግሞ ምናልባት ለሻቪ አሎንሶ ጥቅም ሊሰጥ ይችላል። ስለዚህ በዝውውር መስኮቱ እነማን ናቸው የሚቆዩት በቼልሲ እነማን ናቸው የሚለቁት የሚለው ጉዳይ ይወሰናል። ሻቪ አሎንሶ የሚገኘው ስፔን ነው። እዛ ሆኖ ስራዎችን መስራት መጀመሩ እንደዚሁ ተሰምቷል። በክረምት የዝውውር መስኮት ቼልሲ ከ4 ያላነሰ ተጫዋቾችን ለማስፈረም ፍላጎት አለው። ግን ደግሞ የሚወጡ እጅግ በጣም ወሳኝ በሉ ተጫዋቾችም ይኖራሉ ተብሏል። የኤንዞ ፈርናንዴዝ ጉዳይ ወደ ማንቸስተር ሲቲ ተብሏል። ነገር ግን ክለቡ አይሸጠውም። ጆ ፔድሮን በተመለከተ ዴኮ በአሁኑ ሰዓት ለንደን ነው የሚገኘው ከቼልሲ አመራሮች ጋር ለመወያየት። ግን ደግሞ ቼልሲ ጆ ፔድሮ የፕሮጀክት አካል ነው አልሸጠውም የሚል ሀሳብ አጋርተዋል። ቼልሲ ግን በክረምቱ ንቁ ተሳትፎ ያደርጋል ተብሎ ይጠበቃል። ማንቸስተር ዩናይትድ ካሪክን አስፈርሟል። ስለዚህ በተለይ ከማቲያስ ፈርናንዴዝ ጋር ስሙ ተያይዟል። ካሪክ ከሱ በተጨማሪ የማጥቃት ሜንታሊቲ ያላቸውን ተጫዋቾችም ለማስፈረም እንቅስቃሴ ጀምረዋል። ማንቸስተር ሲቲ በተመለከተ ኤንዞ ማሬስካ አሁን ያለው ቡድን እንዳለው ነው። ተጨማሪ ተጫዋቾችን ማምጣት ይፈልጋል። ለ2 ዓመት ኮንትራት ፈርመዋል በሲቲ ቤት። ስለዚህ የፔፕ ጓርዲዮላን ስኬት ለማስቀጠል ጣሊያናዊ አሰልጣኝ ትልቅ ተስፋ ተጥሎበታል። ማንን ሊያመጣ ይችላል የሚለው ጉዳይ በራሱ ይጠበቃል። ሊቨርፑል በተመለከተ ቅድም አንስተናል፣ አርሰናልን አንስተናል፣ ዩናይትድን በተመለከተ እንደዚህ መረጃዎችን አጋርተናቸዋልና እነዚህ ክለቦች በክረምቱ እጅግ በጣም የነቃ ተሳትፎን ያደርጋሉ ተብሎ ይጠበቃልና በተለይ ደጋፊዎች ደግሞ የዝውውር መረጃዎችን ልክ እንደ ዋንጫ ነው የሚጠብቁት። የዝውውር መረጃዎች ሲወጡ ሲሰሙ ማን ወደ ማን ሄደ የሚለው ጉዳይ ትኩረትን የሚስብ ጉዳይ ስለሆነ ከዚህ በኋላም በቀጣይ የዝውውር መረጃዎችን በስፋት የምናቀርብላችሁ ይሆናል። እናንተ ብቻ ላይክ፣ ሰብስክራይብ፣ ሼር አድርጉ። ሀሳቦቻችሁን እንድታጋሩ በአክብሮት እንጠይቃለን። ዛሬ የተለያዩ የዝውውር መረጃዎችን የምንመለከት ይሆናል። እናንተም በምናነሳቸው ሀሳቦች ዙሪያ የራሳችሁን እይታ በኮሜንት እንድታስቀምጡልን በአክብሮት እንጠይቃለን። ስለ አርሰናል፣ ስለ ሊቨርፑል፣ ዌስትሃምን በተመለከተ የምናነሳቸው ሀሳቦች ይኖራሉ። ማንቸስተርም አለ፣ ሌሎችም አሉ። አብራችሁ እንድትቆዩ በአክብሮት እንጠይቃለን። የስኮትላንድ ባንክ በስኮት ማክቶሚናይ የመቀስ ምት ጎል ምክንያት የተሰራ የ20 ሚሊዮን ፓውንድ ኖት ማውጣቱ ተሰምቷል። ስኮትላንድ ከ1998 በኋላ ወደ ዓለም ዋንጫ ውስጥ ስትመጣ የስኮት ማክቶሚናይ ሚና የሚረሳ አይደለም። ታዲያ ስኮት ማክቶሚናይ በሀገሪቱ መንግስት በብር ውስጥ ተካቷል። በ20 ፓውንድ ውስጥ የሱ ስም እና ደግሞ ማክቶሚናይ የሚል ስም አለው። በመቀስ ምት ያስቆጠራትን ጎል የሚያሳይ የብር ኖት ውስጥ መግባቱ ብዙዎችን እያነጋገረ ይገኛል። በተለይ አውሮፓውያን ለተጫዋቾች የሚሰጡት ክብር አስደናቂ ነው። የስኮት ማክቶሚናይ ደግሞ በብር ኖት ውስጥ መታተም ብዙዎቹን እያነጋገረ ይገኛል። እናንተም ባነሳናቸው ሀሳቦች ዙሪያ ኮሜንቶቻችሁን አድርሱን። መልካም ጊዜ